ሰላም እንዴት ናችሁ ቤተሰቦቼ? በመላው ዓለም ያላችሁ በየሀገራችሁ ቋንቋ እንዴት ናችሁ ብያለሁ። እንግዲህ ዛሬ ለሶስት ነገሮች ነው ወደ እናንተ የመጣሁት። አንደኛው በባለፈው ቪዲዮ በጣም ያጠፋው ትልቅ ጥፋት አለ፣ ለሱ ይቅርታ ጠይቃችኋለሁ። ሁለተኛው ደግሞ ከፍቅረኛዬ ጋር ተለያይተናል፣ ለምንና እንዴት እንደተለያየን እሱንም የምነግራችሁ ይሆናል። ሶስተኛው ደግሞ እዚህ ጋር የምታዩቸው ነገሮች አሉ፣ እንደዚህ በውድ ብራንድ ካርቶኖች የታሸጉ በውስጣቸው ውድ ነገሮች ያሉባቸው ነገሮች አሉ ማለት ነው። ስለነሱ የማወጋችሁ ይሆናል። እዚህ ጋር ስላለውም ነገር የማጫውታችሁ ይሆናል ማለት ነው። ከሁሉም በፊት ግን ለፍቅረኛዬ መልእክት ማስተላለፍ ፈልጋለሁ። እናንተ አሳልፋችሁ የሚመለከታችሁ ቦታ ላይ ማየት ትችላላችሁ፣ ይህንን በዛው መስማት ትችላላችሁ። ይሄ ግን ለእሷ ነው፣ ቀጥታ ለአንቺ ነው። ናርዶስ ስለተለየሽኝ በጣም አመሰግናለሁ። ማለት ጥሩ ነገር አድርገሽልኛል ለእኔ ማለት ነው። በዚህ መልኩ ዛሬ እንድቀርብ ያደረግሽኝ አንቺ ትተሽኝ ስለሄድሽ ነው። በቃኝ፣ ከአንተ ጋር ወደፊት አይታየኝም። ተስፋ ቆርጠሽብኝ ጥለሽኝ በመሄድሽ ምክንያት እኔ ዛሬ እዚህ ጋር እንደዚህ በኃይለኛው እንድገኝ አድርገሽኛል። ግን አንድ ታሪክ ለአንቺ መንገር ፈልጋለሁ። ማለት የአንቺ ተመሳሳይ ዕጣ ፈንታ የደረሳት ሴት ስላለች ከእሷ ጋር ተመሳሳይ ታሪክ የገጠመሽ ይመስለኛል። ልንገርሽ ምን እንደተፈጠረ። ናርድ፣ ያው የሄርላንድ ሳንደርሰን ታሪክ ላታውቂው ትችያለሽ። እኔ ልንገርሽ፣ የኬኤፍሲ መስራች ነው እና በ6 ዓመቱ አባቱ ሞተ። በ16 ዓመቱ ውትድርና ገባ ህይወትን ለማሸነፍ። እድሜውን አጭበርብሮ ነው ውትድርና የገባው እና ውትድርና ገብቶ እያለ እድሜውን አጭበርብሮ እንደገባ ይደርሱበትና ያባሩታል። ከዛ ወጥቶ ባቡር ጣቢያ ውስጥ በላብ አደርነት ስራ መስራት ይጀምራል። ከዛ ጎን ለጎን ደግሞ ህግ ትምህርት መማር ጀመረ ማለት ነው እና እዛም እየሰራ ያለ ከሰው ጋር መግባባት አልቻለም። ተደባድቦ ያባሩታል። በህግ ተመርቆ ስለነበረ በህግ ስራው ደግሞ ተቀጥሮ መስራት ይጀምራል። እዛም ከሰው ጋር መግባባት አልቻለም። ከዛም ያባሩታል። ከዛ እንደወጣ የመርከብ ፋብሪካ ይከፍታል። እሱም አሎን ይለውና ይፈርሳል ድርጅቱ። ከዛ ወደ እናቱ ቤት ይመለሳል። በዚህ ጊዜ እንግዲህ ሚስት ነበረችው እና ከሚስቱ ብዙ ጊዜ ይጨቃጨቁ ነበር በእንደዚህ አይነት ጉዳዮች። ስራ ላይ ብዙ ጊዜ መቆየት ባለመቻሉ ይሄ እየተጣላ በሚወጣበት ምክንያት ምናምን ነገርና እናቱ ጋር ሄደ። እናቱ ጋር ሆኖ ስራ ፈለገ። እናቱ አካባቢ አንድ የኢንሹራንስ ኩባንያ ነበረ። በተመረቀበት እዛ ኢንሹራንስ ኩባንያ ውስጥ እየሰራ በዛም ከሰው ጋር መስማማት አልቻለም። ተባረረ እና ወደ ባቡር ጣቢያ ተመልሶ ዶሮ እየጠበሰ መሸጥ ይጀምራል። ወደ 4ኛ 5ኛ ስራ ማለት ነው። እኔም እንደዚህ ተመሳሳይ ታሪክ አለኝ። በጣም ብዙ ስራዎችን እየከሰርኩኝ ነው እየቀየርኩ ሌላም ስራ እየሞከርኩ በዛ ሂደት ውስጥ አልፍ ያለውና ረዳዋለሁ እሱን። ከዛ ተመልሶ ዶሮ እየጠበሰ መሸጥ ጀመረ። በጣም ተወደደለት። ከዛ አስፋፋውና አንድ ህንፃ ስር ግራውንድ ላይ ተከራይቶ ሆቴል ከፈተ። እሱ እዛ ሆቴል ውስጥ በጣም ተወደደለት። እዛ እያስፋፋ እያለ በጣም እየሰራ እያለ እሳት አደጋ ተነስቶ ሙሉ ህንፃው ይቃጠላል ማለት ነው። ይሄ ሰውዬ በአንድ ሆቴሉን አጣ። ነገር ግን ተስፋ አልቆረጠም። አሁንም በዛው ቀጥሎ ሌላ ቦታ ሄዶ ተከራይቶ ሆቴሉን ከፈተ። እዛም አሪፍ እየሰራ እያለ ሁለተኛው የዓለም ጦርነት ይነሳና ሆቴሉን ለመዝጋት ይገደዳል ማለት ነው። ከዛ በኋላ ስራ ዘበት ሆነ ማለት ነው። እዚህ ላይ ከሚስቱ ጋር በጣም መጨቃጨቅ ጀመሩ። አንተ ቤተሰብን መምራት ማትችል ሰው ነህ ብላ ጭራሽ ተፋቱ ማለት ነው። ተፋቱ እያለ ጦርነቱም ቆመ። ከዛ አንድ ቀን ተኝቶ እያለ ሄርላንድ አንድ ነገር አሰበ። የሆነ አዲስ ነገር መፍጠር አለብኝ ብሎ ወሰነ ማለት ነው። ወስኖም አልቀረም፣ ወጣ ከቤቱ ወደ አንድ ሆቴል ሄደና ለደንበኞቻችሁ እኔ ራሴ ባዘጋጁት ቅመም የተጠበሰ ቺክን ላቅርብላቸውና ደንበኞቻችሁ ከወደዱት አብረን እንሰራለን አላቸው። ፍቃደኛ ሊሆኑ አልቻሉም፣ አልተቀበሉት። ተስፋ አልቆረጠም፣ ቀጠለ እንደዚህ መጠየቁን። በእንደዚህ አይነት ሁኔታ 1000 ሆቴሎችና ሬስቶራንቶችን ይህንን ስራ አብረው እንዲሰሩ ጠይቃቸው እምቢ አሉት። ነገር ግን ተስፋ አልቆረጠም፣ ቀጠለ መጠየቁን። እንግዲህ ሚስቱ አብራው ብትኖር ሁለተኛ እድል ተሰጥቷት እንኳን አብራው ብትኖር ጥላው ትሄድ ነበረ ማለት ነው። እኔም ህይወት ላይ ያጋጠመኝ እንደዚህ ነው። በምሰራው ስራ ተስፋ አልቆርጥ ብዬ ወደፊት ሲሄድ ትታገኝ ነበረ። የዚህ ሴትዮ ታሪክ ነው ከአንቺ ጋር ተመሳሳይ የሆነው ማለት ነው። ስለዚህ ይህ ሰውዬ ተስፋ አልቆረጠም።
109ኛው 1009ኛው ሆቴል ላይ ደረሰ። እንደዚህ እየጠየቀ እምቢ ያሉት ማለት ነው። 1009ኛው ሆቴል ተቀበለው፣ ሰራ። ደንበኞቹ በጣም ወደዱት ያንን ቺክን ማለት ነው። ሶ ያን ጊዜ ነው KFC የተመሰረተው ማለት ነው። ይህ ሰው 1900 ሙከራዎችን አድርጎ ነው እዛ ቦታ ላይ የደረሰው ማለት ነው። እኔ ለአንቺ ደጋግሜ ነግሬሻለሁ፣ ተስፋ አልቆርጥን እሞክራለሁ ብዬሽ ነበር እና ዩቲዩብ ጀምራለሁ ስልሽ ነው ከአንተ ጋር በቃኝ እድሜን ማቃጠል አልፈልግም ብለሽ የሄድሽውና እኔም እንደዚህ ሰውዬ ተስፋ አልቆርጥም። ተስፋ መቆርጥ ሰው አይደለም። እንደምታውቁት የአፕል መስራች ራሱ ከመሰረተው ድርጅት ሲባረር ተስፋ አልቆረጠም ነበር። እንዲህ ብሎ ነበረ፣ መባረሬ እንደውም እንደ አዲስ በነፃነት የመፍጠር እድል ሰጥቶኝ ነበር። እኔም አንቺ በመሄድሽ ህይወትን እንደ አዲስ እንድመለከተውና አዳዲስ የፈጠራ ሀሳቦች እንዲመጡልኝ አድርገሽኛል። በአንቺ የተነሳ ነው እዚህ ጋር ያሉት አዳዲስ ሀሳቦችም የመጡልኝ ማለት ነው እና በመሄድሽ አላጎደልሽብኝም። እንደውም እልህ አስያዝሽኝ፣ አዲስ ነገር እንድፈጥር አዲስ ነገር እንድሰራ ነው እልህ ውስጥ የከተሽኝና በጣም አመሰግናለሁ። አይምሮዬን እንድጠቀም ነው የገፋፋሽኝና እንደዛች ሴትዮ የምትቆጭ ይመስለኛል። ሄርላንድ በ62 ዓመቱ ሚሊዮነር ሆነ። በ52 ዓመቱ ሚሊዮነር ሆነ። በ47 ዓመቱ ነበር ሚስቱ የፈታችው። ትንሽ ዓመት ብትቆይ እቺ ሴትዮ የሚሊዮነር ባለ ሚስት ትሆን ነበር ማለት ነው። አንቺም እንደዚህ ነው የሆንሽው። በቅርቡ የእሷ ዕጣ ፈንታ ይደርስሻል ማለት ነው እና ይሄ መልእክት ለአንቺ ነው። መልካም እድል እንዲገጥምሽ እመኝልሻለሁ። ግን በህይወትሽ ልታገኙ የነበረውን እድል ነው ያጣሽው። ብዙ ስራዎች ፌል ሲያደርጉብኝ አብረሽኝ ነበርሽ፣ ግን በመጨረሻው ሰዓት ጥሩን ፍሬ መብላት በምትችይበት ሰዓት ሄደሻልና መልካም መንገድ ይሁንልሽ። ተመሳሳይ ዕጣ ፈንታ ግን እንደሚደርስሽ እርግጠኛ ነኝ። እሺ ተመልካቾቼ ወደ እናንተ ልመለስ። የመጀመሪያው ይቅርታ መጠየቅ የምፈልገው ባለፈው የሰራሁት ቪዲዮ ላይ ፍቅረኛዬን ሰርፕራይዝ አደረኳት ብዬ ለቀቁላችሁ ቪዲዮ ላይ እሷ ትክክለኛው ፍቅረኛዬ አይደለች። ለሱ በጣም ይቅርታ ጠይቃለሁ። ድራማ ነው። እንዴት ሆነ መሰላችሁ? ይህን ታሪክ የምታውቁት ሰዎች ካላችሁ በ1888 ቪንሰንት ቫንጎህ የሚባል በጣም እብድ የሆነ ሰዓሊ ነበረና ልክ ፍቅረኛው ስትለየው ጆሮውን ቆርጦ በጨርቅ ጠቅልሎ በስጦታ መልክ ላክላት። ጆሮውን ወድልሃለሁ ብላው ይሁን አይሁን አላውቅም፣ ግን እንደዛ አደረገና ብዙ ሰዎች ይሄ እብደት ነው ብለውት ነበረ። ግን እብደት አይደለም። ቪንሰንት ትኩረት ነበር እየፈለገ የነበረው እና እኔም እንደሱ ከናርዶስ ትኩረት ፈልጌ ነበረ። ትኩረቷን ለመሳብ ሌላ ሴት ፍቅረኛ ሆና እንድትሆን አድርጌ ብር ከፍያት እሷ ከኔ ጋር ሆና ብትሰራ ምን ልታገኝ እንደምትችል ላሳያትና አጓጉቻት እንድትመለስ ለማድረግ ነበር ያንን ነገር ያደረኩት። ቀጥታ ለእሷ የተሰራ ቪዲዮ ነበረ፣ ግን ሲለቀቀው እናንተ ማየታችሁ ስለማይቀር ለእናንተ ውሸት ስለሚሆን ነው። በጣም ይቅርታ አድርጉልኝ። ያንን ሀሳብም ትቼዋለሁ። እሷን ለመመለስ ብዬ እናንተንም ስለሸወድኩ በድጋሚ ይቅርታ ጠይቃለሁ። ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ይቅርታ ካደረጋችሁልኝ 5 ሰከንድ ሰጣችኋለሁ። ኮሜንት ላይ አፉ ብለንሃል፣ ይቅርታ አድርገንልሃል በሉ። እሺ ይቅርታ ላደረጋችሁልኝ በጣም አመሰግናለሁ። ይቅርታ ያላደረጋችሁልኝ ደግሞ በሌላ ስራ ክሻችሁ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ስለዚህ ይቅርታ ጠየቅኳችሁ። አንደኛው እሱ ነው። ሁለተኛው ደግሞ ከፍቅረኛ ጋር የተለያየንበትን ምክንያት ልንገራችሁ። ከዚህ በፊት በጣም ብዙ ስራዎችን ሞክሬያለሁ፣ በጣም ብዙ ስራዎችን ማለት ነውና እነዛን ስራዎች ስሞክር አብራኝ ነበረች። አብዛኛው ሁሉም ማለት ይቻላል በኪሳራ ነበር የተጠናቀቁት። ቢሆንም ግን በጣም ድንቅ የሆኑ የኔ ፈጠራዎች ነበረባቸውና ከአንዱ ኪሳራ ወደ አንዱ ኪሳራ እያሻሻልኩ ነው የመጣሁት። ተመሳሳይ አከሳሰር አልነበረም እየከሰርኩ የነበረው። ብዙ እውቀት፣ በጣም ብዙ ልምዶች እየሰጠኝ ነበር የከሰርኩትና በመጨረሻም ዳቦ ቤት ከፍቼ ነበረ። ዳቦ ቤቱን ለህዝብ በሚጠቅም መልኩ ነበር የከፈትኩት። ግን ህዝቡ ስስታም ስለነበረ ለራሱ ተጠቅሞ እኔን ግን ኪሳራ ውስጥ ከቶኛል። በዛ ምክንያት ዳቦንም ከሰርኩኝና ነግራኝ ነበረ። በእርግጥ ህዝቡ እንደዛ ሊያደርግልኝ እኔ እንዳሰብኩለት ሊያስብልኝ እንደማይችል እየነገረችኝ ነው። አይ ያስባል ህዝቡ ጥሩ ነው ብዬ ያንን አድርጌ የነበረው እሷ ያለችው ሆነ። በእርግጥ አሟርታብኝ ነው እንጂ ህዝቡ ክፉ ሆኖ አይደለም። እኔ የእሷ አሟርት ነው ብዬ ነው አሁን ላይ ሳስበው። እሷ ነች እንደዛ በአካባቢያችሁ መጥፎ ነገር የሚያስብና
የሚያስብ የሚመኝ ሰው ካለ ያ ነገር ነው የሚደርሰውና የእሷ ሀሳብ የእሷ አይሳካም ብለው በጣም ማሰቧ ነው እንደዛ እንዲሆንብኝ ያደረገብኝና ብቻ እሱን ከሰርኩኝና እሱን ስከስር ዩቲዩበር ልሆን ነው አልኳት። እውቀቴን ለሰዎች በማካፈል እኔም ተጠቅሜ ሰዎች መጥቀም ፈልጋለሁ ስላት 100 ሰው ለሚያየው ቪዲዮ ነው እንዴ በቃ ይሄ ነው የመጨረሻ ህልምህ? ብቻ ብዙ ልብ የሚነካ ነገሮችን የተናገረችኝ። ላሳምናት በሞክርም እምቢ አለችኝ፣ ጥላኝ ሄደች። በዚህ ምክንያት ነው ዩቲዩብ ስለጀመርኩኝ ነው ትታኝ ሄደችው። የማይረባ ነገር ነው እየጀመርክ ያለው ብላ ማለት ነው። ግን እኔ ከእናንተ ጋር ተባብሬ ምን ያህል የሚረባ ነገር እንደሆነ እናሳያታለን። እንደምታገዙኝ እርግጠኛ ነኝ። ከእናንተ ጋር ሆኜ ማያሳካው ነገር የለም። ስለዚህ ሁለተኛው ይሄ ነው። ሶስተኛው ደግሞ እዚህ ጋር የምታያቸውን ነገሮች ምን እንደሆኑ አሳያችኋለሁ። እንግዲህ ያው ስሜ ሼፍ ደራሽ ነው። ሼፍ የሚለው ማዕረግ ስላለ እንደ ሼፍነቴ ለሼፍነት የሚያስፈልጉትን ነገሮች እያሟላው እገኛለሁ። ያው ልሰራላችሁ ያሰብኩት የመጀመሪያው የነበረው አሁን ኑሮ በጣም ስለተወደደ በትንሽ ነገር ወይም ደግሞ በጣም ርካሽ በሆኑ ነገሮች ጥሩ በቀን አንድ የበልታችሁ ሳትራቡ እንድትሉ እንድታድሩ የሚያደርጉ ምግቦችን ነው ልሰራላችሁ ያሰብኩት። እሱን የማሳያችሁ ይሆናል። ኑሮውን እንድትቋቋሙ ነው ማደርጋችሁ። ድሃዎች ዘና ብላችሁ እንድትኖሩ አረጋችኋለሁ። ሀብታሞች ወጪያችሁን እንድትቆጥቡ አረጋችኋለሁ። ስለዚህ እነሱን መስሪያ የሚሆኑ ነገሮችን አዘጋጅቻለሁ። ይህ እዚህ ጋር የምታዩት አይታችኋል፣ ፕሮፌሽናል ይላል። ፕሮፌሽናል እዚህ ጋር የፕሮፌሽናል መክተፊያ ነው። የፕሮፌሽናል ባለሙያ መክተፊያ ነው። በጣም ውድ ነው። ከውጭ ነው ያስመጣሁት አልላችሁም፣ ግን ከውጭ መጥቶ ነው የገዛሁት። ይህንን እዚህ ጋር እንደምታዩት ፍሩት ናይፍ አለው ምናምን። በቃ በጣም ፕሮፌሽናል በሆነ ዌይ ነው ተዘጋጅቼ ወደ እናንተ እየመጣሁ ያለሁት። እዚህ ጋር ደግሞ አልባሳቶቹ አሉ። ይሄ አይታችሁታል፣ ብራንዱ በጣም ውድ ብራንድ ነው። እዚህ ጋር የምታዩት ይሄ ኮፍያው ነው። ጸጉሬ ምግቡ ላይ እንዳይረግፍ ጺሜንም እቆረጥላችኋለሁ፣ ጸጉሬንም እቆረጣለሁ። ግን ይሄ ጸጉሬ እንዳይረግፍ በጣም የፕሮፌሽናል የሆነ የሼፍ ኮፍያ ነው ይሄ እዚህ ጋር የምታዩት ማለት ነው። ይሄኛውም እዚህ ጋር የምታዩት ደግሞ ያው ሽርጡ ነው ማለት ነው። ሽርጥ ነው። ይሄ እንደታሸገ ነው፣ ገና እንደታሸገ ነው። ይሄኛውም እዚህ ጋር እንደምታዩት ገና እንደታሸገ ነው፣ አልተፈታም። ያው እንግዲህ ስለዚህ በዚህ መልኩ ለሼፍነት ተዘጋጅቻለሁ ማለት ነው። ሌላኛው ደግሞ ጤና ያስፈልጋል። ለእናንተ ጥሩ የሆኑ ቪዲዮዎችን ለረዥም ዓመታት ሳላቋርጥ ለመስራት ጤናዬን መጠበቅ አለብኝ። ጤናዬን ለመጠበቅ ደግሞ ስፖርት መስራት አለብኝ። ስለዚህ በዚህ ውድ በሆነው ብራንድ የትጥቅ ገዝቻለሁ ማለት ነው። በጣም ውድ የሆነ ብራንድ የሆነ ትጥቅን የገዛሁት ያው ሙሉ ቱታ ገዝቻለሁ ማለት ነው። አይታችሁታል ብራንዱ በጣም ውዱ ብራንድ ነው። ስለዚህ በዚህ ቱታ ስፖርታችንን እየሰራን ጤናችንን እየጠበቅን ለእናንተ ለረዥም ጊዜ የቪዲዮ አገልግሎት እንሰጣለን ማለት ነው። በቀጣይ ደግሞ ምን አይነት ቪዲዮዎችን ምን አይነት ኮንተንቶችን በዝርዝር አቀርብላችሁ ልጄላችሁ እንደምመጣ ማለት ነው። አብራችሁኝ አበረታቱኝ፣ አታሳፍሩኝ። ፍቅረኛዬን በጣም ትልቅ ቦታ ደርሼ እንዲቆጫት እናደርጋለን በጋራ በመተባበር። እኔ ሼፍ ደራሽ ነኝ። ማንኛውም ያላችሁን ጥያቄዎች በኮሜንት ላይ ለጊዜው ታቀርቡልኛላችሁ። በቀጣይ ደግሞ የጥያቄ ማቅረቢያ አድራሻዎችን በሙሉ ስልኬን፣ ኢሜይሌን፣ ቴሌግራሜን፣ ዋትስአፔን ምናምን አስቀምጥላችኋለሁ። መልካም ሳምንት ይሁንላችሁ። ዛይጂያን ፋሚሊ እንብላ ብያችኋለሁ። መልካም ጊዜ